ራሴ ውሳኔና በራሴ እኔ ባሰብኳቸው ነገሮች ለመጓዝ የምፈልገው። ለአንተም ስል ብዙ ነገሮችን አድርጌያለሁ። በጣም ብዙ የቀየርኳቸው ውሳኔዎች አሉ፣ እጅግ በጣም ብዙ። እንደ እውነቱ በጣም ነው ያሳዘነችኝ። ትክዝ ብላ እንደዚህ ማየቴ በጣም ያሳዝናል። እንደ እውነቱ አብርሃም በጣም ነው ያዘነው። በዚህ ልክ ይሆናሉ ብዬ ግን አስቤ አላቅም ነበር። ማለት ብዙ ጊዜ በጣም ተጣልተዋል፣ በጣም ለመለያየት ሞክረዋል፣ አልተለያዩም። አሁን ግን አምርሯል። በተለይ እሷ መታረቅ ሁላ አስፈልግም ማለት ነው። ሰላም ጤና ይስጥልኝ የእፍዬ ገላ ቤተሰቦች፣ እንዴት አደራችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ይብዛልኝ። ስትገቡ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። እንግዲህ ወደ መጣንበት ጉዳይ ስንመጣ ሰሞኑ ትንሽ የምር እኔ ፕራንክ እያደረጉ ነው ብዬ አስቤ ነበረ። ያቆማሉ ብዬ ሳስብ በየቀን ማለት ነው ተመሳሳይ የሆነ ነገር ነው እየተለቀቀልን ያለው። አሁን ግን እነዚህ ልጆች ምንድን ነው አላማቸው? ማለት ለሚዲያው ሰው እነሱ ተለያይተው ለሚዲያው ሰው እንደተለያዩ ለማሳወቅ እየሞክሩ ነው ወይስ ገና ጸብይን ላይ ናቸው? ወይስ አብሮ መሆን እንደማይችሉ አምነው ለሚዲያው ሰው? በጣም ብዙ አይነት ሀሳብ ነው እየመጣልኝ ያለው ማለት ነው። ለምን በዚህ ልክ ለመለያየት ከሆነ ለምን ዱባይስ ሄደው ተጋቡ? ለምንስ ያሁሉ ወጪ ወጣ? ያሁሉ ዱባይ ላይ አስባችሁታ? ቤተሰብ ሬስቶራንት ሄዶ ምግብ ለመብላት አንድ ምግብ እንኳን ዱባይ ምን ያህል ከባድ እንደሆነ ዱባይ ያሉ ልጆች ብዙ ያውቁታል ብዬ አስባለሁ። ነው ተውና ያ ሁሉ ወጪ አውጥቶ ድግስ ደግሶ ያገባት ልጅ ጋርቶ ማለት ነው። እና የፈለገ ጸብ ቢነሳ ከዚህ በፊት ካለፋችሁት በላይ አይደለም። የእውነት ከዚህ ቤተሰብ እስቲ ፈረዱ። ከዚህ በፊት ከተጣሉት በላይ ችግር ገጥሟቸዋል። አሁን የተጣሉት እንግዲህ በድሮ ፍቅረኛው አሁን ምንም ከሌላት ልጅ ጋር ለምን አወራህ ለምን ተገናኘ በሚል ነው ሩታ መረረችው። አይኒሃው ያው ሴት ናት፣ አልፈርድባትም። ስጋት ሊኖራት ይችላል ምናምን፣ ግን አሁን የልጅ እናት ልትሆኝ ነው፣ እሱ የልጅ አባት ሊሆን ነው። ስለዚህ እሱ ደግሞ ከአንቺ ተደብቆ ማለት እርግጠኛ ነኝ ምንም ነገር እንደማያረግ። እሱ ማረግ ቢፈልግ እንዳገኛትም መጥፎ አይናገርም ነበር ነው። አንድ ወንድ ልጅ ጥፋት ሲያጠፋ ተደጋጋሚ መጥቶ የሚናገራችሁ ከሆነ የእናንተ እየታመነ እንደሆነ ነው የማስበው እኔ። ለምን ሳይናገሩ ማጥፋት ይችላሉ፣ ያጠፈቱትን ጥፋት ደግሞ መያዝ ይችላሉ። ግን ሚስቶቻቸውን መዋሸት ስለማይችሉ ሄደው ይናገራሉ ማለት ነው። እና አብሬሽ ስለተናገረ ነው እንግዲህ ከልጅቷ ጋር እርግጠኛ ሆነ የነገረሽ ነገር ቢኖር ምንም ነገር አሁን እስከ እንደሌለው፣ ግን ዩቲዩብ መስራት ትፈልጋለች። ዩቲዩብ መስራት ስለምትፈልግ ተነጋግረናል። ዱባይም ሄደን ያወራ ነው ምንም ነገር የለም ነው። ያ ፎቶ ደግሞ እሱ አልለቀቀውም፣ የእሱ ቻናል ፖስት አላረገውም። በየትኛው ሚዲያዎች ላይ አብርሃም የእሷ ፎቶ አልለቀቀም። እሷ ናት በቃ ከዱባይ መጣችሁ ነገሮች ተበላሹ። ከዱባይ በመጣችሁበት ሳምንት ወር 15 ቀን ነው በእርግጠኝነት ይሄ ጸባይ የተፈጠረው። ና ነዚህ ምን አስባ እንደሆነ አላቅም። በተለይ እርጉዝ እንደሆነች ከተናገር ጀምሮ ነው እንደዚህ የሆነውና እኒያው እሷም የድሮ ቦይፍሬንዷ ነው፣ ያንቺ ደግሞ የአሁኑ ባልሽ ነው። አሁን በግድ እኔ አልፈልግህም ውሴጂው እያልሻት ከሆነ አታንገራግርም። እንዳየዋት ከሆነ ነዚህ እንደውም ከትላንት ወዲያ ነው መች ፎቶ ይዛ እያቃጠለች በዛት ማለት ነው። እና ምን ያህል የድሮ ትዝታዎቿ ማጥፋት እየፈለገች እንደሆነ ነው ከሷ የተረዳው። ስለዚህ እሷ ደግሞ እንዳገባ ታውቃለች። ምንድን ነው ያለችው? እኔ አሁን ህይወትን ልረብሽህም አይደለም፣ ግን ለእኔ በቃ አንዴ አግብተሃል፣ አንዴ ብዙ ነገሮች ተበላሽተዋል። ብቻ ለምን ዋሻኝ ነው አሁን ከራሷ ጋር እየታገለች ያለችው ነጻነት እንጂ እሷም አሁን የእኔ ሁን እያለችው አይደለም። ህይወቱም በመጥበጥ አይደለም የመጣውት፣ ግን ብዙ ነገሮችን እኔን እያለኝ እዚህ ሚዲያ ላይ የሚያወራው ሌላ ነበረ ነው። አሁን ደግሞ ሩታም ብላላታለች፣ አሁን ለምን መጣሽ? ስንት ቪዲዮኛ ፖስት አድርገናል ሚዲያ ላይ። ትክክል ናት፣ አይፈረድባትም።